ዛሬ ይዤላችሁ የመጣሁት መረጃ እጅግ በጣም ወሳኝና ጠቃሚ መረጃ ነው። ወደ ሀገር ቤት ስትሄዱ ስንት ስልክ ይዛችሁ መሄድ ትችላላችሁ? የፍተሻው ቀረጽ አለው ወይ የሚለውን በዝርዝር የምነግራችሁ ይሆናል። በየትኛው ሻንጣ ውስጥ ነው ይዛችሁ የምትሄዱት የሚለውንም እነግራችኋለሁ። ይሄንን ቪዲዮ ባካችሁ ለብዙ ወደ ሀገራቸው መሳፈር ለሚፈልጉቶቻችን ሼር እያደረጋችሁ ላይክ እያደረጋችሁ አድርሱልኝ እላለሁ። ሰላም ሰላም፣ እንዴት ናችሁ? ውድ ሀገሬ ልጆች ደህና ናችሁ? እኔ ያለው እግዚአብሔር የተመሰገነ ይሁን። እናንተም በያላችሁበት ሰላማችሁ ብዝት ትርፍ ይልያልኩኝ። ዛሬ እንግዲህ ይዤላችሁ የመጣሁት መረጃ እጅግ በጣም እኔ ይሄን መረጃ ስሰማው እኔ ለራሴ በጣም ነው ደስ ያለኝ። እኔ እንደተደሰትኩ እናንተ መደሰት አለባችሁ። ይሄን መረጃ ማወቅ አለባችሁ። አገር ቤት ስትሄዱ መሳቀቅ የለባችሁም። የፈለጋችሁትን ያክል ስልክ ይዛችሁ እንድትገቡ እሷ ይዛ የገባችሁን እነግራችኋለሁ። ቁጥሩን በምን መልኩ ይዛ ገባች፣ እንዴት ሳለፈላት፣ ፍተሻ ሳለው የሚለውንም በዝርዝር የምነግራችሁ ይሆናል። እንደዚሁም ደግሞ የስልኩ ዋጋ እዚያ እንግዲህ ከሄዱ በኋላ ቪዲዮ ስትሰራ እያንዳንዱን ነገር የስልኩ ዋጋ እሷ ከሳውዲ አረቢያ ነው የገባችው። የስልኩ ዋጋ እዚያ ሳውዲ አረቢያ ላይ እና ኢትዮጵያ ላይ ያለውን በጣም ሰማይና ምድር ልዩነት ነው ያለው በነገራችን ላይ። እሱንም በዝርዝር የምነግራችሁ ይሆናል። ዋናውንም እንግዲህ እዚያ ቻናል ላይ ገብታችሁ እንድትከታተሉትም እምጋብዛችሁ ይሆናል ማለት ነው። እንግዲህ ከኢትዮጵያ ማለት ከሳውዲ አረቢያ ወደ ተምታታብኝ እናንተ ከሳውዲ አረቢያ ነው ይዛ ሄደችው ማለት ነው። እንግዲህ ከዚህ ቤት በጣም በርካታ መረጃዎችን ወደ እናንተ አቅርቢያችሁ ነበረ። እንደዚሁ ከዚህ በፊት በሻንጣችሁ ውስጥ ምንም አይነት ላፕቶፕም ሆነ ስልክም ሆነ የተለያዩ ጌጣጌጦችንም ቢሆን በሻንጣችሁ ውስጥ በትልቁ ሻንጣችሁ ውስጥ ማለት ነው በ23 በሚይዘው እንዳታረጉ በጣም በርካታ ልጆች እየተዘረፉ ነው ብያችሁ ነበር። ይሄን መረጃ ነጃ ሚዲያ ነው ያወጣው። ታውቃላችሁ ነጃ ሚዲያ በጣም ጠቃሚ መረጃዎችን ነው የሚያወጣው። ትክክለኛ ነገር ነው። ከዚህም ወዲህ አንዲት ልጅ ሄዳ ተዘርፋ በጣም እያለቀሰች ነው። ቪዲዮ የ3 ደቂቃ ቪዲዮ ሰርታ ቲክቶክ ላይ እየለቀቀችው ማለት ነው። ሌላ ሀገር ነው እየገባሁት ሀገር አይደለም እየገባሁት እስከምትል ድረስ ተማራለች። እና ዛሬ ታዲያ ያንን ችግራችሁን ቅርፍ የሚያደርግ እኔ እንደውም ምንም ነገር ይዛችሁ አትሄዱ፣ እዚህ ብር ካላችሁ እዚያ መግዛት ትችላላችሁ ብያችሁ ነበር። ዛሬ በጣም ወሳኝ ነገር ነው የምነግራችሁ። ለምን ከዚች ልጅ ብዙ ነገር ነው የተማርኩትና እኔም በጣም ስለተጠቀምኩበት እናንተም እንድትጠቀሙበት ነው። ያው እንግዲህ የገለጽ ችግር ሊኖር ይችላል፣ ግን ዋና ፍሬ ሀሳቡን ነው የምነግራችሁ። ዋናውን ግን ሙሉ ቪዲዮውን እዚያ ቻናል ላይ ገብታችሁ እንድትከታተሉ ትነግራችኋለሁ። ግን ልጅቱ ከሳውዲ አረቢያ ነው ሄደችው ብያችኋለሁ። ይዛ የሄደችው 8 ስልክ ነው። 8 ስልክና 2 ፓወር ባንክ ይዛ ሄዳለች። ይዛ የሄደችውን በምንድን ነው? ከጀርባ በምትታዘሏ ሻንጣ ነው። ከጀርባ በምትታዘሏ ሻንጣ ነው ይዛ ሄደችው። 8 ስልክና 2 ፓወር ባንክ ነው። ምንም አይነት ፍተሻ የለም፣ ምንም አይነት ነገር የለም። በሰላም ነው ያለፈላት እቃዋ ማለት ነው። እንግዲህ ይዛው መሄዳ ቪዲዮ ሲሰሩ እያንዳንዱን ነገር እቃዋን እየተፈታታ ስልኩን እየፈታቱ ነው እያሳዩት። ሲያሳዩ ግን ምንድን ነው የስልኩ ዋጋ ማወቅ ያለባችሁ ነገር አረብ ሀገራት ላይ የሚገኙ ስልኮች አጠቃላይ ኦሪጂናልና ትክክለኛ አይደሉም። ማወቅ ያለባችሁ ነገር እንዳትከስሩ ነው። እነሱ እዚያ እየፈቱ አሁን ሲያሳዩ ዋጋውን የእያንዳንዱን ስልክ ዋጋ ሙለር ራሱ እየተናገረ ነበረ። እሷ በጣም በውድ ነው ገዝታ የመጣችው ከሳውዲ አረቢያ። ኢትዮጵያ ውስጥ ቅናሽ ነው። ምንድነው ይሄ የምላችሁ ነገር? የተለያዩ ነጋዴዎች ይሄን ያህል ነው ዋጋው እያሉ እየሸጡላችሁ እያመናችሁ የምትገዙ፣ እንደዚሁም ደግሞ ከየትም ይሁን ከዱባይም ከሳውዲም ከኳተርም ሁሉም ስልኮች ኦሪጂናል አይደሉም፣ ትክክለኛ ስልኮች አይደሉም፣ እንደ ዋጋቸው አይደሉም። እንድታውቁ ማለት ነው። ሁሉንም መረጃው ሙሉን ሙለር ላይ እነ ልዩ ላይ ገብታችሁ ይሁት። እዚያ ላይ ነው የገባችሁ ልጅቷ ማለት ነው፣ እንዳለ መረጃውን ዝርዝር። እንደገና ደግሞ ስልክ ስገዙ ስልክም ይሁን ላፕቶፕም ይሁን የተለያዩ ነገሮችም ይሁን ዋጋው ስንት ነው ብላችሁ የምትጠይቁበትን አፕሊኬሽን ሳይቀር ሙለር ያሳየው እዚያ ዋናውን ገብታችሁ እንድታዩት ነው የምጋብዛችሁ ማለት ነው። እና ግን ምን ልላችሁ ነው እንግዲህ 8 ስልክና 2 ፓወር ባንክ ይዛ ገብታለች። ምንም አይነት ፍተሻ ምንም አይነት ነገር የለም ብላለች። እንደ እድል ነው መሰለኝ ይሄ ነገር፣ ሁሉም ነገር እድል ይጠይቃል መሰለኝ፣ አላቅም። ብዙ ልጆች እንግዲህ ከዚህ በፊት ካሜራ የተለያዩ ነገሮች እንደተወሰደባቸው እያለቀሱ ብዙ ነገር አይተናል፣ ሰምተናል። እሷ ደግሞ የእድል ፋንታ ይሁን የምን ይሁን ምንም አይነት ፍተሻ አልገጠማትም፣ ምንም አይነት ነገር አልገጠማትም። 8 ስልክና 2 ፓወር ባንክ በሰላም አሳልፋ ቪዲዮ ሰርተውበታል ማለት ነው። እኔ ባይኔ ያየሁትን ነገር ነው የምነግራችሁ። እናንተም ገብታችሁ እዩት። ልጆቹ በጣም ቀናና መልካም ልጆች ናቸው፣ ቀን የሚያስቡ ልጆች ናቸው። አበረታቷቸው እነሱንም። እና ሌላው ነገር ግን ስልክ ይዛችሁ ስኬዱ ከአረብ ሀገር ብትችሉ
አይፎን ስልኮችን ይዛችሁ ብትሄዱ በጣም አሪፍ ነው። እንደው ሙለር እንደተናገረው ደግሞ ትክክል ነው ብዬ አስባለሁ። ለምን የተለያዩ ስልኮችን ትክክለኛ ናቸው እያላችሁ እናንተ ሳታውቁ የተወላጋገዱ ስልኮችን፣ ጤነኛ ያልሆኑ ስልኮችን ብራችሁን አውጥታችሁ ከምከሰክሱ ጤነኛ የሆነ ስልክ አይፎን ይዛችሁ ብትሄዱ ኢትዮጵያ ሄዳችሁ ራሱ በሸጥ ትችላላችሁ። በሸጦትም ያተርፋችኋል። እውነት ነው። አይፎን በአሁን ሰዓት በጣም ውድ ነው ኢትዮጵያ ውስጥ እና ለንግድም ይሁን ለምን ይሁን አይፎን ይዛችሁ ብትሄዱ በጣም የተመረጠ ነው። ለመሸጥም ቢሆን አስቀምጣችሁም ቢሆን መቼም ዋጋውን አይስትም አይፎን ስልክ። ይሄ ግን እሷ ይዛ ሄደችው እንደነገርኳችሁ በጣም ኪሳራ ነው። እሱ እየተናገረ ነበር እያንዳንዱን ዋጋውን። ኢትዮጵያ ውስጥ እንደውም በርካሽ ነው የሚገኘው ይሄ ስልክ እሷ ይዛ ሄደችው ስልክ ማለት ነው። እና ይሄን ያለው መረጃ ጓደኞቼ፣ አትጨነቁ። ከዚህ በኋላ ዘና ብላችሁ ይዛችሁ ሂዱ። ቪዲዮውን ደግሞ ገብታችሁ እዩት። ጊዜው ሊቀየር ይችላል፣ ደግሞ አሰራሩ ሊቀየር ይችላል፣ አላቅም። ነገር ግን አሁን በቅርብ የምትሄዱ ልጆች ምንም አይነት ፍተሻ እንዳልገጠማትና በሰላም እቃዋን እንዳሳለፈች ተናግራለች። እኔም ደግሞ ይሄን ነገር ልንገራችሁ። አገር መግባት ለምትፈልጉ ለባላችሁ፣ ለፍቅረኛችሁ፣ ለእጮኛችሁ፣ ለተለያየ ሰው ስጦታ ስልክ ይዛችሁ መሄድ የምትፈልጉ ሳትጨነቁ ሳትጠበቡ የፈለጋችሁትን ያክል ስልክ ይዛችሁ እንድትሄዱ ብዬ ስላሰብኩኝ ይህን መረጃ ወደ እናንተ አድርሻችኋለሁኝ። እናንተ ደግሞ ለሚመለከታቸው ጓደኞቻቸው እንዲደርስ ላይክ፣ ሼር ያደረጋችሁ ከወደዳችሁ ይህን ቪዲዮ አድርሱላችሁ እላለሁኝ። ሌላው ነገር እንግዲህ ያው ከሰሞኑ እጅግ በጣም በርካታ አዳዲስ ነገሮች አሉ። ከአዳዲሶቹም ነገሮች መካከል እጅ በምስሉ ላይ የምታዩት ፍልቅልቋ ወጣት ብሄድ ይሻለኛል ብላ ፖስት አድርጋ እየተፈለገች ነው ያለችው። በጣም ይገርማል። አይገርማችሁም? ይኸው ፈገግታዋ ምኗ የተበሳጨች ትመስላለች። ምን ችግር የገጠማት ትመስላለች። ሰው እኮ በቃ ፊቱ ስጋው የማይሸፍነው የለም፣ ልብስ የማይሸፍነው ምንም ነገር የለም። በእርግጥ በአሁን ሰዓት ያልተበሳጨ ችግር ያልደረሰበት ሰው እየሆነ ያለው ነገር የሚያሳብድ ነው። ባይዘወይ እየሆነ ያለው ነገር በሙሉ በጣም የሚያሳዝን ነገር ነው። ቢሆንም ግን በዚሁ አጋጣሚ በዚህ ስሜት ውስጥ ያላችሁ ካላችሁ እኔ አንድ ነገር ልበላችሁ። የምሬ ነው የምላችሁ። እናንተ ናችሁ የምትጎዱት እስከ መጨረሻው ድረስ እዚህ ምድር ላይ ሳይመቻችሁ ኖራችሁ እንደገናም ደግሞ ወደማይቀረው ዓለም ልቅር እንኳን ብትሉ እኮ አትቀሩም። በእውነት እንደው ልቅር ብትሉ ራሱ አይቀሩም። ማንም የሚቀር ሰው የለም። ሁሉም ተራ በተራ የደለው ያልደለው ምን ያለው ምን ያላለው ሁሉ ሰው ሀያጂ ነው። አንድ ቀን አይቀርም። ሁሉም ተራውን ነው የሚጠብቀው። ምን አለ ትንሽ ትዕግስት ብናደርግ፣ ፈጣሪን ባናሳዝነው፣ ራስ ወዳድ ባንሆን። በነገራችን ራሳቸውን የሚያጠፉ ሰዎች በጣም ራስ ወዳድ ናቸው ብዬ ነው ማስበው እኔ። ለምን እነሱ ራሳቸውን ሲያጠፉ ስንት ቤተሰብ ነው የሚያዝነው፣ ስንት ሰው ነው ልቡ የሚሰበረው፣ ስንት አሳዝኛት የሆኑ ያሳዝኘው የሆኑ በእኔ ምክንያት ሆኑ እያለ ስንት ሰው ነው የሚጸጸተው በእነሱ ምክንያት። እና ራስ ወዳድ መሆን ተገቢ ነው ብዬ አላስብም። ማንም ሰው ደልቶት አይደለም የሚኖረው። ሁሉም ሰው የራሱ ችግር አለበት። ግን አሁን ደግሞ ተስፋ የሚቆርጡት በጣም ወጣቶች ናቸው። በጣም ገና እውነት አንዳንድ ጊዜ እኔ በጣም ነው ይገረመኝ። እኔ አንዳንዴ የምሰማውና ራሳቸውን አጠፉ የሚባሉ ሰዎች በጣም ነው ሰርፕራይዝ የሚያደርጉኝ። ማለት ስታይዋቸው እንደዚህ የእነሱን ኑሮ ብዙ ሰው የሚመኘው ሰው አለ። ብዙ ሰው ምን አለ እንደነሱ ሆኜ መኖር ብችል የሚል ሰው አለ። እና ለምንድን ነው በዚህ ደረጃ ራሳችሁን ተስፋ የምትቆርጡት? ህይወት ይቀጥላል። እዚህ ምድር ላይ ያለ ፈተና ምንም አዲስ ነገር የለም። ሰው እንደ ቂጣ ናት ህይወት፣ ትገለባበጣለች። በአንድ በኩል ሲበስል በዚያ በኩል እያለ መገለባበጡ አይቀርም። ህይወት በድሎት አይኖርም፣ በአዘን አይኖርም። አዘንም ለድሎት ጊዜውን ይቀይራል፣ ደስታም ለአዘን ጊዜውን ይቀይራል። እየተቀያየረ ሲሆን ነው ህይወት የሚጣፍጠው። ህይወት የሚጣፍጠው ነገሮች ሲገለባበጡ ነው። በነገራችን ላይ በአንድ በኩል ሲሆን ያስጠላል። ሁሌ ደስታ ሲሆን ያስጠላል። ሁሌ ፋሲካም የለም። ፕሊስ ህይወት አሁን ነው በቅርብ የገባችኝ። እኔ በግል የገባኝ ነገር ነው የምነግራችሁ። ሁሌ ደስታ ሲሆን ያስጠላል፣ ሁሌ ያዘንም ሲሆን ያስጠላል። ግን ደግሞ እየተቀያየረ እየተፈራረቀ ሲሆን ጣዕም ራሱ የሚኖረው ይሄ ነው። በቃ መራራውን ነገር ቀምሳችሁ ማር ካልሆነ በስተቀር ሁል ጊዜ ማር ያስጠላል። ማሩን ቀምሳችሁ ከዚያ ደግሞ የሆነ መረር የሚል ነገር ስትቀምሱ የማሩ ጣዕም ለእናንተ ይገባችኋል። ቀኔው ማለት ነው። የማሩ ጣዕም በቃ ልዩነቱ ታውቁታላችሁ። እና እግዚአብሔር መቼም ለኛ የተሻለውን ነገር አድርጓል ብዬ ነው የማስበው። ፈጣሪ አይሳሳትም። ፈጣሪ ሁሌ ትክክል ነው። እግዚአብሔር ሁሉም ሰው ቢጣላን፣ ሰው ጓደኛ ባይኖረን፣ ሰው ቢረሳን፣ ቤተሰብ ቢረሳን የማይረሳ አምላክ እግዚአብሔር አለን። ሁላችንም በየሃይማኖታችን የፈጠረን ፈጣሪ አይረሳንም። ሁሌ ከኛ ጋር ነው ያለው። ብንታሰር
ጨለማ ቤት ውስጥ ብንዘጋ ብቻችንን ብንቀር በአሁን ሰዓት ብቻችንን በያለንበት ተቀመጥንበት ፈጣሪ መላእክት ለኛ መድቦ መላእክት እየተጠበቀን ያለ ነው እና እግዚአብሔር ማሳዘን ነው ብዬ ነው ማሰብ። ፕሊስ ተስፋ አትቁረጡ። በዚህ አጋጣሚ እንግዲህ ባርሲ ደግሞ ያሉ ወገኖቻችን እጅግ በጣም ያሳዝናሉ። የነሱ ደግሞ የከፋ ነው ማለት እስከዛሬ ድረስ በተለያየ ቦታ በሻሸመኔ በጅማ በምናምን ነበር እንደዚህ አይነት ክፉ ነገር የሚሰማው። አሁን ደግሞ ባርሲ ሆኗል። እጅግ በጣም ያሳዝናሉ። የነሱ የከፋ ነው። ማርያም እኔ በጅማ በምናምን ያለውን ጊዜ አሁን እንደዚህ በመዝሙር ተዋህዶ ሃይማኖት የሚብለው መዝሙር በዚህ ሰዓት ነው የወጣው ይሄ ችግር ተፈጥሮ ምናምን ሲባል ታሪኩን ነው የሰማሁት እንጂ በጅማ የነበረውን አላውቅም። ታሪካቸው ግን ሲወራ ሰምቼ እጅግ በጣም አሳዛኝ ነው። እዚያ የነበረው ነገር ራሱ ግን በአርሲ ላይ ያለው ነገር በተለይ የሆነ ቪዲዮ አይቼ ሲሰደዱ አሁን ያለው ነገር እጅግ በጣም ነው የሚያሳዝነው። ማለት በጣም ምን እንጃ በሰው ሀገር ተከብረን እየኖርን ያለ ነው። ግን እነሱ በተወለዱበት ሀገር እትብታቸው በተቀበረበት ሀገር በኖሩበት ሀገር ያሁን ቆይ ወዴት ነው የሚሄዱት? ሰው አንድ ብቻውን ቢሰደድ ምንም ማለት አይደለም። ምንም ሆኖ ዘበኛም ይሁን የቤት ሰራተኛ የሚሆን ቃጣቢ ምንም ሆኖ ይኖራል። ግን ጠቅላላ ቤተሰብ እንደዚህ ሰፈር አገር ስትሰደድ ወዴት ነው የሚሄዱት? በጣም ያሳሰበኝ ነገር ይሄ ነው። በዚህ ኑሮ ውድነት ህፃናት ይዘው የሚሰደዱ ሰዎች የት ነው የሚያርፉት? አሁን ስንት ፊት ነው የሚገላምጣቸው? እንዲያው እኔ ቃላት የለም። በምን ይሄ ሁሉ ሆኖ ደግሞ የአባቶች ዝምታ ባለፈው እኮ አይተናቸዋል። እንዴት እንደሆኑ አይተናቸዋል። ግን ሰው እንደዚህ ሲያልቅ ምንም አልመሰላቸውም። እኔ እኮ የገረመኝ ነገር ሁሉም ሰው ተሞተ፣ እነሱ እኮ አባት አይሆኑም። እነሱ እኮ ክብር አይኖራቸውም። ክብር ያደረግናቸው እኮ እኛ እኮ ነን። ሰው ምእመናን ከሌለ እኮ እነሱ እኮ ማንም አባት አያደርጋቸውም። ግን እነሱ ግድ አልሰጣቸውም። መለኩሴ የሆነ ሰው የመለኮሰ ሰው የሞተ ሰው ነው ይባላል። ለምን አለማታጓጓው ሞቷል። ምንም ነገር ቢሆን ችግር የለውም ማለትም በራሱ ጊዜ በቃ አለም በቃኝ ብሏል። እነሱ ግን አለም በቃኝ አሏል መሰለኝም አሁን ሳስበው። ምክንያቱም እንዳይታሰሩ ምን እንዳይሉ ነው የእነሱ ዝምታ ይሄ ሁሉ ሰው ሲያልቅ ምንም አልመሰላቸውም። ቤተክርስቲያን ሲቃጠል ይሄ ሁሉ ሰው ሲሰድር ሲንከራተት ገበሬ ድሃ እየተንከራተተ እነሱ እግራቸውን ዘርግተው ቁጭ ብሏል። እኔ ይሄን የተሰማኝ እግዚአብሔር ይቅርታ አድርጎልኝ ምን አይነት ባለጌ ናት ምናምን ልትችላችሁ በሉኝ። ውስጤ ከዚህ በላይ ነው ውስጤ ያለው ብናገር ትርጉም የለውም ብዬ ነው። ግን ለአርሲዎች ሁላችሁም ድምጻችሁን አሰሙ። ዝም የምትሉ ሶሻል ሚዲያ ተጠቃሚ ሆናችሁ ግድ ያልሰጣችሁ ሰዎች ነገም ዛሬም ህሊናችሁ ይወቅሳችኋል። ይሄ ጊዜ ያልፍና እውነቴን ነው የምላችሁ ሰው ባይወቅሳችሁ ከህሊናችሁ አታመልጡ ማለት ነው። ዝም ያላችሁ በሙሉ በዚህ ሰዓት ድምጽ ካልሆናችሁ፣ በዚህ ሰዓት ዝም ካላችሁ፣ አይመለከተኝም የራሳችሁ ጉዳይ ካላችሁ፣ ተጨከናችሁ ምን ይሰራላችሁ? ሶሻል ሚዲያ እንደዚህ ሰብአዊ ካልሆናችሁ ምን ያደርጋል? እና ሁላችሁም ድምጽ ሁኑ። ሁሉም ሰው በጋራ ድምጽ ሲሆን እኮ ምንም እንኳን ፍትህ ባናገኝ አባቶቻችን ሊያዩን ይችላሉ። ገባችሁ? ተጽዕኖ ካሳደርንባችሁ ዝም አይሉም። እንደዚህ ግድ የለሽ አይሆኑም። የተወሰኑ አባቶች ናቸው ፍትህ እየጠየቁ ያሉ 4-5 ከዚህ አይዘልቁም። ሌሎቹ ግድ አይሰጣቸውም። ከሃይማኖታቸው ይልቅ ለብሔራቸው ነው ቅድሚያ እየሰጡ ያሉት። እናንተ ግን ዝም ያላችሁ ሰዎች ህሊናቸው አይቆረቆራችሁ። ወገኖቻችሁን ይኸው ቪዲዮውን እንዴት እንደሚንከራተቱ ታቦት ይዘው እቃቸውን ይዘው እንደዚህ ሲሰደዱ ያቸው አያሳዝኑም? እኔ ቃላት የለኝም። ሁሉም ነገር ከቃል በላይ ሆኖብኛል። እግዚአብሔር ፍርዱን ይስጥ። ለነገሩ ፍትህም ጠይቃችሁም አልጠይቃችሁ ፍትህም የለችም። እንደው ዝም ብለን እናውራ ብለን ነው እንጂ ፍትህ እኮ እንደሌለች አውቃለሁ። እንደው ግራ ግብት ያለው ሰው እርጉዝ ያገባል ይባላል። እርጉዝ ቢያገባ ምን ችግር አለው? ትወልዳለች። ከወለደችም በኋላ ልጁ ያገለግላል፣ ይጠቅማል። በህፃንነቱም ልጅ መላክ ነው፣ ደስ ይላል። ካደገም ይጠቅማል። እኛ እኮ ከእርጉዝም በላይ እርጉዝ እኮ ሆነናል። በእውነት ከምንም በላይ እኮ ያረኛ ነገር በጣም ከቃላት በላይ ነው። አሁን የተሰደዱትስ እንዴት ይሆኑ? በልተው ይሆን? ጠጥተው ይሆን? እየራበቸው ይሆን? እዚያ በቦታው ያሉትስ በምን አይነት ሁኔታ እየተሽለከለኩ ተደብቀው ይሆን ያሉት? ረግዚኡ ማረነ ክርስቶስ። እምነት በጣም ነው የሚያሳዝነው። በጣም ፈጣሪ ምሕረቱን ይላክልን፣ ፈጣሪ ይመልከተን፣ ፈጣሪ ይየን ከማለት ውጭ ምንም ምለው ነገር የለም። ሌላው ነገርና እጅግ በጣም አስገራሚው ነገር ደግሞ እኔ እኮ ኪዳነ ምሕረትን ይሄን ነገር ስሰማ እንደ ሳቅም አለኝ እንደ እብደትም አለኝ። እመይዘው መጨብጠው ሁላ እንጠፋብኝ። ምንድነው እሱም እንግዲህ ከቤተሰብ አልፎ ለሀገር ይጠቅማል የተባለ ወጣት የ24 ዓመቱን ወጣት የሳምንቱን ሙሽራ ቅጥፍ ያደረጉት የበሉት የቀረጠፉት እንደ ማስቲካ አኝካው የተፉት ወንጀሉን እንደፈጸሙ አምነው ድርጊታቸውን አምነው
15ና 16 ዓመት የተፈረደባቸው ሰዎች በዘመድ በነፃ ተለቀዋል ሲባል ምንድነው? ቆይ እኔ አላቅም። ማለት ምንድነው ይሄ? እኔ ቆይ ይሄ ምንድነው? እኔ እንጃ። እኔ ድብልቅልቅልቅ በቃ እኔ ማመን አልቻልኩም። መቼ እንደማምን ራሴን እውነት አላቅም። ምንድነው ይሄ? ድርጊቱን አምነዋል፣ እንዳደረጉት አምነዋል። ይሄ ልጅ አሮጊት እናት፣ ሽማግሌ አባት አለው። ለአገር በጣም ጠቃሚ የነበረ ልጅ ነው። ምስኪን ነው፣ አልበደላትም። በቁርባን ያገባት። እንደዚህ አድርገውት ዘመድየው እንደዚህ አድርጎ አገር ራሱ ዝም ማለቱ ገርሞኛል። አገሩ ራሱ ዝም ማለቱ። ለዚህ እኮ ነው ሰው በቀለኛ የሚሆነው። አንዳንድ ጊዜ ሀገራችንን ሕግ አደነቁት። እኛ አካባቢ አሁን ሰው እንደዚህ ግድያ፣ ወንጀል ምናምን ሲፈጸም ክስ ምናምን የለም። ሄዶ ግን ያላጠፋውን ሰው ሄዶ ይመታዋል። ያኛውም ያላጠፋውን ሰው ሄዶ ያኛውን ያጠፋዋል። እንደዚህ በመተላለቅ እማቃቸው ሰዎች አሉ። እስከ 20 ቤተሰብ ከአንድ ቤት ያለቀበት ሰው አለ እኛ ሰፈር። እስከ 20 ቤተሰብ ክስ የሚሄድ ሰው የለም። ሁሉም በክንዱ ነው ራሱን የሚያስከብረው። እንደዚህ ነው። አንዳንድ ጊዜ በቃ ትክክል ናቸው ነው ያልኩት። አሁን በፊት እኔ አላምንበትም ነበር። ለምን እንደዚህ ያላጠፋው ሰው ይነካል ነበር ምለው። አሁን ግን እንደዚህ ቅጥል እርር ድብን ሲሉ እንዴት ነው እናትየው አሁን ስትሮክ ይዟት አልጋ ላይ ብትውል ቤተሰቡ ሙሉ ነው የሚሰቃየው አይደለ? ይች እናት እየተደበደበች በሰደፍ ነው የወጣቸው ተብሏል። ያለልኛ ዘነናት። ያም ሆነ ይሄ እስከ ዛሬ ስኮንናቸው የነበሩ የሀገሬ ሰዎች ልክ ነበሩን ያልኩት። ልክ ነበሩ። እኛ ሀገር ክስ የለም፣ ክስ የሚሄድ ሰው የለም። እኛ ሀገር አንድ ወንጀል ቢፈጸም ሁሉም ደሜን አስከብራለሁ ደሜን መልሳለሁ ሲል ሲመላለስ ይተላለቃሉ እንጂ ክስ የሚሄድ ሰው የለም። ለካ አሁን ልክ ናቸው ነው ያልኩት። አሁን ልክ ናቸው ብያለሁ። እስከ ዛሬ ድረስ ወቅሳቸው ነበረ። እስከ ዛሬ ድረስ እኔ ባጠፋሁት ኖሮ ነገር ልጅ አይጠየቅም ስል ነበር የኖርኩት። ዛሬ ግን ይጠየቅ ባይ ነኝ። ህግ ከሌለ ጉልበተኛ ገንዘብ ያለው ሰው ብቻ ከሆነ የሚከበረው እንዴት ነው የሚኖረው? አንድ ሀገር ላይ እንዴት ነው የሚኖረው? አለልኝ አዘነን ያወቅኩ ከሞተ በኋላ ነው። ሁኔታው ግን ነገሩን ግን ስከታተል ነበር እስከ ዛሬ። የሆነው ነገር እጅግ በጣም ያሳዝናል። ለካ ክንድ ነው የሚያስከብረው ሰውን። ለካ ሰውን ገንዘብ ነው የሚያስከብረው። ለካ ሰውን እውቅና ነው የሚያስከብረው። አያቸው አይደለ? ልክ ነበሩ እነሱ ድርጊታቸውን እንዳመኑ እንዳደረጉት አምነው አሁን ነጻ ሲባሉ ምንድነው ይሄ ምንድነው ይሄ? ሞት እኮ ነው። እነሱ እኮ ሞተዋል እኮ፣ ጠቅላላ ቤተሰቡ ሞተዋል እኮ። ለአገር ይተርፍ የነበረ ጀግና ወጣት ቅጥፍ አድርገው ተመካክረውበት አቅደውበት አድርገውት ዛሬ እንደዚህ መባላቸው የሀገር የሰው ለካ ልክ ነበርክን ያልኩት። በቃ አሁን በውስጤ ልክ ነበርክ። እኔ በሶሻል ሚዲያ የማውቀው እንደዚህ ተተቃጠልኩኝ። ቤተሰብ ወንድመቶቹ እናቶቹ እንዴት ይሆኑ? የሰፈሩ ልጆች አብሮ አደጎቹ ምን ያህል ይንገበገቡ? እኛ ሀገር ቢሆን ክስ ራሱ የሚሄድ ሰው የለም። ድርጊቱን እንዳደረጉ ታወቁ። ደሜን በእጅ አወጣለሁን እንጂ ክስ የሄደ አማራ ክልል እኔ እኛ ሰፈር አላቅም። ወላይ ፖሊስ መረጃ ላይ ሰርች አርጋችሁ እዩ። ጠቅላላ መንዝ ሰሜን ሸዋ እንደዚህ አይነት ነገር የለም። ክስ የሚሄድ ወንድ የለም። ደሙን በእጁ የሚያወጣው ወንድ ነው ያለው። ትክክል ነበሩን ያልኩት። በቃ ልክ ናቸው። የፊት መሪ ናቸው ነው ያልኩት።